በዚች ሀገር ውስጥ ከነዚህ ሁለቱ ወንዶች በስተቀር እንዳለ በሙሉ ሴቶች ናቸው። በአንድ ሆስፒታል ውስጥም ተዘግቶባቸው በየቀኑ እነዚህ ሴት ዶክተሮች ወደ እነሱ እየመጡ ምርመራ ያደርጉላቸዋል። ይህ በእንዲህ እንዳለ ከውጭ ብዙ ሴቶች መሰለፍ ይጀምራሉ። ዶክተሮቹም ምንም አይነት ስሜት እንደሌላቸውና ልክ እንደ ማርቢያ ማሽን ይጠቀሙባቸዋል። እነዚህ ሁለቱ ወንዶች ብቻ የቀሩበት ምክንያትም አንድ ገዳይ ቫይረስ ምድር ላይ ያሉትን ወንዶች በሙሉ ከገደለ በኋላ እነዚህ ሁለቱ ወንዶች ብቻ ይቀራሉ። ከዚያም አንደኛው ከሆስፒታል አምልጦ እየሮጠ ወደ ባቡር ውስጥ ይገባል። ነገር ግን ውስጥ እንደገባ ባቡሩ እንዳለ በሴቶች ተሞልቷል። ሁሉም ሴቶችም እሱ ላይ ማፍጠጥ ይጀምራሉ። ይባስ ብሎም አንደኛዋ ልብሷን በሙሉ እሱ ፊት ማወላለቅ ትጀምራለች። ከዚያም እሱም ደንግጦ በፍጥነት ከባቡሩ ይወርዳል። እንደወረደም ጓደኛውን መልሶ ያገኘዋል። ከዚያም ከዚች ሀገር ለመውጣት መንገዳቸውን ሲጀምሩ እንደገና ሴት ወታደሮች ይከቧቸዋል። አሁንም በድጋሚ አንደኛዋ ቀጥሎም ተስፋ የሚሰጥ ነገር ከሩቅ ሁለት ወንዶች ተቀምጠው ይመለከታሉ። ፈጥነውም ወደ እነሱ ይሄዳሉ። ነገር ግን ይህ ወጥመድ መሆኑን አላወቁም ነበር። ከዚያም ከሩቅ በጣም ብዙ የሴቶች ስብስብ ወደ እነሱ ይጎርፉ ጀመር። ታዲያ እነዛ ሁለቱ ወንዶችም የፊት ማስካቸውን አውልቀው ሴቶች መሆናቸውን ይመለከታሉ። ከዚህ በኋላ ምንም አይነት ማምለጫ የላቸው። አሁንም እንደገና ወደ ቀድሞ ይመለሳሉ።